በዚህ ዘመን ሩጫ ነው መች ሆነና ነው ይላሉ። እንደው ትጸልያለህ እንዴት ነው ብለን ስንጠይቃቸው ምን የሩጫ ዘመን ሆነልን ብላችሁ ነው ባካችሁ ጸልዩልን የሚሉ ሰዎች አሉ። በቁማቸው ፍታት እንዲፈታላቸው የሚፈልጉና ገንዘብ ሰጥተው ጸልዩልን የሚሉ ማለት ነው። ጉቦ ከፍላችሁ የምትገቡባት መንግስተ ሰማያት እኮ የለችም። ማን ያስተማራችሁ እንደዚህ ብሎ? አገልግላችሁ የምትወርሷት መንግስተ ሰማያት ናት ያለች። ራሳችሁ በመሳተፋችሁ የምታገኙት ቅድስና ነው ያለው እግዚአብሔር ቤት ውስጥ እንጂ እንደው ገንዘብ ከፍላችሁ መኪናችሁን እንደምታሳጥቡ ሰውነታችሁንም ገንዘብ ከፍላችሁ ማሳጠብ ነው እንደምትፈልጉት። ነፍሳችሁን በእንባችሁ ነው ማሳጠብ ያለባችሁ። ነፍሳችሁን ማንጻት ያለባችሁ በጾማችሁ በጸሎታችሁ እኮ ነው ሰውነታችሁን መቀደስ የሚገባችሁ ክርስቲያኖች። በልክ ብንኖር ኖሮ በእውነት ለእግዚአብሔር የሚሆን ጊዜ እናጣና በልክ እናውራ፣ በልክ እንኖር፣ በልክ እንመገብ። በልክ አለመብላታችን ነው ለጽኑ እንቅልፍ የዳረገና እኔው ሌሊቱን ሙሉ እንደ ግንድ ተረብርበን እንድናድር የሚያደርገን እኮ በልክ አለመብላታችን ነው። ያ ደግሞ ወደ ምን ይወስደናል? በልክ እንዳንኖር። ያ ማለት በአንድ ሚስት በአንድ ባል ተወስኖ ከመኖር ውጭ ያደርጋል ማለት ነው። የስጋ ጥጋብ ልክን ያፈርሳል። አሁን ስጋው እየወፈረ ሲሄድ ሰው ልጅ ምን ይሆናል ማለት የሱሪው ቁጥርም ምን እያለ ይሄዳል? እየሰፋ ይሄዳል አይደል? የቀድሞ ቁጥሩን እየለቀቀ ነው የሚሄድ። አሁን የመጀመሪያውን የያዘውን የክርስትና መስመር እየለቀቀው ነው የሚሄድ። የስጋ ሐሳብ እየሰፋ ሲሄድ አያችሁ። ከአንድ ቤት ወደ ሁለተኛ ቤት መሄድ ሲጀምር ምን ማድረግ ይጀምራል? መስረቅ ይጀምራል። ድሮ እኮ በዚያች በኪራይ ቤት ሲኖር በነበረ ጊዜ አስራት በኩራት ሁሉ እያሰበ ያወጣ ነበረ እንኳን ሊሰርቅ ማለት ነው። አሁን ግን የተጀመረውን ቤት ለመጨረስ ምን ያደርጋል? አሸዋ ትደፋልኝ ይለዋል ማለት ነው። ብረት ታመጣ ወደ ማለት ይመጣል ማለት ነው። ይሄ በልክ ከመኖር ካለመኖር የተነሳ የሚመጣ ጭንቀት ነው ወገኖች። በልክ አለመኖር እኮ ነው ይሄን ሁሉ ጭንቀት ያመጣብን። አሁን ማንተኛው በእውነት በልክ ስለማንኖር አይደል? አረኛ የተለካ ህይወት ነው ያለን ወገኖች። እኛ ለክ ባለው እኮ ዮሐንስ ቤተክርስቲያን ወይም ሊቃነ ጳጳሳቱ መምህራኑ ህይወታችንን እንዲለኩት እኮ ነው። ማን ነው ለመምህረ ንስሐው ህይወቱን አስለክቶ የሚኖር? ቱምቢ እኮ ነው የእግዚአብሔር ቃል መለኪያ ነው። ህንጻው እንዳይጣመም ውሃ ልኩ እንዳይንሸራተት እንዳያጋድል ወደ አንድ በኩል። አሁን በውሃ ልክ መለኪያ ቢለካ በእውነት ቅድስናችን ወይም ህይወታችን ልክ የሚመጣ የስንቶቻችን ነው ወገኖች? የስንቶቻችን ህይወት ልክ ሊመጣ ይችላል? አሁን የጾም ህይወታችን ቢለካ በመጽሐፉ ልክ ሊመጣ ይችላል? አሁን የትዳር ህይወታችን ቢለካ በተጻፈው ልክ ሊሆን ይችላል? አሁን የጸሎት ህይወታችን፣ የምስጋና ህይወታችን፣ የምጽዋት ህይወታችን ቢለካ መጻሕፍት እንደሚናገሩት ሊሆንልን ይችላል? እንደተጻፈው ነው እየኖርን ያለ ነው? በመለኪያ ብንለካ ስንቶቻችን ጎልን በተገኘን ነበር። ግን እግዚአብሔር ቸር ነው። እስካሁን ድረስ ማኔት የቄል ፋሬስ አላለን። በሚዛን ተመዘንክ ቀለህም ተገኘህ ነበር ያለው። እንደዚያ ቢል ኖሮ ዛሬ ስንቶቻችን ከመቅደስ በወጣን ነበር፣ ስንቶቻችን ከመድረክ በወረድን ነበር፣ ስንቶቻችንም ከእግዚአብሔር አገልግሎት ውጭ በሆን ነበር። ግን እግዚአብሔር ሳይለካ እንዳለ እንዲሁ ትቶናል ማለት ነው። ግን ምን ይፈልጋል? ወደ መለኪያው እንድንመጣ። ምክንያቱም መቅደሱንም መሰዊያውንም በውስጡ የሚያመልኩትን የሚሰግዱትንም ምን በል ብሏል? ለካ ነው ያለው። ካህናት ለኩ ተብለው ታዘዘዋል ወገኖች።